ህገስበት ወይም ደግሞ ሎው ኦፍ አትራክሽን የምንለው የሚሰጠን ሰብነውን ወይም የተመኘነውን ሳይሆን የሚሰማንን ነው። ያ ማለት ፊል ያደረግነው ነገር ነው። በዛሬው ቪዲዮአችን ላይ ሎው ኦፍ አትራክሽን ምንድነው? እንዴት ነው የሚሰራው? በምን አይነት መልኩ ብንጠቀምበት ነው የምንመኘውን ነገር ልናገኝ የሚችለው የሚለውን ነገር እናያለን። ከዛ በፊት ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሎው ኦፍ አትራክሽን ሲባል ተሰማላችሁ። የተለያዩ ፖድካስቶችን የተለያዩ መጽሐፎችን አንብባችሁ ሊሆን ይችላል። ስለ ሎው ኦፍ አትራክሽን ወይም ደግሞ ስለ መሳሳብ ህግ ወይም ስለ ህገ ስበት እንዴት ነው የሚሰራው የሚለውን ነገር እንመልከት። እዚህ ዩኒቨርስ ውስጥ ሁሉም ነገር ተፈጥሮ እንደመሆኑ ሁሉም ነገር የተፈጠረ ነገር ነው። ሰውም ሁሉም ነገር ዩኒቨርስ ውስጥ ማንኛውም ነገር ፍጥረት ነው። ይሄ ሁሉ የተፈጠረ ነገር ደግሞ እስበሱ የሚግባባበት እስበሱ የሚገናኝበት አንድ የሚያደርገው ነገር አለ። ሁሉም ነገር በራሱ ምህዋር ውስጥ የተፈጠረ ነው። ስለዚህ ሎው ኦፍ አትራክሽን ወይም ደግሞ የመሳሳብ ህግ የምንለው በዩኒቨርስ ውስጥ ያለ ማንኛውም ነገር እርስ በርሱ የተያያዘ እርስ በርሱ የተሰራበት ነገር ተመሳሳይ በመሆኑ ወይም ደግሞ ኢነርጂ በመሆኑ የሚያገናኛቸው ብዙ ነገሮች አሉ። ያ ምንድነው? ኢነርጂ ነው። ሁሉም ነገር የኢነርጂ ውጤት ነው። ወይም ደግሞ ሁሉም ነገር የተሰራው ከኢነርጂ ነው። ሁሉም ነገር የተነሳው ከኢነርጂ ነው። ስለዚህ ይሄ ኢነርጂ ደግሞ የማይጠፋ እንዲሁም ደግሞ የማያልቅ ኢነርጂ ነው። በሁሉም ውስጥ ያለው በዩኒቨርስ ውስጥ ያለው ሰውም በሉት ማንኛውም ፍጥረት በሉት ሁሉም ነገር መነሻው ኢነርጂ ነው። ምክንያቱም ይሄን ዓለም የሚያንቀሳቅስ ትልቅ ኢነርጂ ወይም ደግሞ ትልቅ ኃይል አለ ማለት ነው። ምን ለማለት ነው? ሁሉም ነገር የተሳሰረ ነው። አጽናፈ ዓለም ውስጥ ማንኛውም ነገር ማንኛውም የተፈጠረ ነገር በኢነርጂ ውጤት ነው። አንድ ነገር ምናልባት ልናስበው እንችላለን፣ ልናቅድ እንችላለን፣ ግብ ልናወጣ እንችላለን። ግን በማሰብ ብቻ ነገሮች ማሳካት አንችልም። መሳሳብ ህግ የምንለው የምንመኘውን ሳይሆን ያሰብነውን ሳይሆን የሚሰጠን ፊል ያደረግነው ይሄ የዩኒቨርስ ሚስጥር ነው። ወይም ደግሞ የአጽናፈ ዓለም ህግ ነው፣ የተፈጥሮ ህግ ነው። ስለዚህ ስኬት ወይም ደግሞ የተመኘነው ነገር ወደኛ እንዲመጣ የሚያደርገው ነገር ትልቁ ማግኔቲክ ፊልድ ወይም ትልቁ ማግኔቲክ የሆነ ኢነርጂ ወይም ደግሞ የስበት ህግ የሚሰራው በስሜት መሆኑን በደንብ ማወቅ ያስፈልጋል ማለት ነው። በውስጣችሁ የምትጠራጠሩት ወይም በውስጣችሁ ፊል የምታደርጉት ነገር ነው ወደ እናንተ እንዲመጣም እንዲርቅም የሚያደርገው ነገር። ስለዚህ ብዙ ሰዎች የማይሳካላቸው ወይም ደግሞ ያሰቡት ነገር እንዳይመጣ የሚያደርግባቸው ነገር ምንድነው? በውስጣቸው ምን ስለሚፈጠር ነው? ኔጌቲቭ ኢነርጂ ስለሚፈጠር ነው። ኔጌቲቭ አትራክሽን ስለሚፈጠር ነው። የምናስበው ነገር ሌላ ሆኖ የምንጠራጠረው በውስጣችን ፊል የምናደርገው ነገር ሌላ ከሆነ በመካከል ምን ይፈጠራል ማለት ነው? ኔጌቲቭ አትራክሽን ይፈጠራል። ስለዚህ ስሜታችንን ከምኞታችን ጋር እንዴት እናስተካክለው ነው። ስሜታችንን ከምኞታችን ጋር የምናስተሳስርበት ወይም የምናስተካክልበት ትልቁ ቁልፍ ያ የፈለግነው ነገር ወይም የተመኘነው ነገር እጃችን ሲገባ ምን አይነት ፊሊንግ ይሰማናል ነው። ምን አይነት ስሜት ይሰማናል? ስለዚህ ያሰብነው ነገር ወይም የተመኘነው ነገር እጃችን ሲገባ የሚሰጠንን ስሜት ወይም ደግሞ እርካታ አሁን ላይ ቀድመን ፊል ማድረግ የምንችል ከሆነ ያንን ስሜት አሁን ላይ አምጥተን ነገርየው ሳይመጣ ያሰብነው ነገር ገና ሳይሳካ ግን እንደተሳካ አድርገን እንደሆነ አድርገን አሁን ላይ ምንም ጥርጣሬ ወይም ደግሞ ምንም አይነት ስጋትና ፍርሃት በውስጣችን ሳይገባ ያንን ስሜት ቀድመን የምናመጣው ከሆነ ቀድመን ፊልም እናደርገው ከሆነ ያ የማግኘቱ የመሳካቱ ስሜት አሁን ላይ ፊልም እናደርገው ከሆነ ወይም ያንን ስሜት የምናንጸባርቀው ከሆነ ዩኒቨርስ ላይ ያሰብነው ነገር ወይም ያተመኘነው ነገር ራሱን ገልጦ ኦፖርቹኒቲዎችን እየፈጠረ እድሎች እየተፈጠሩ እኛ በማናቀው ሲስተም ውስጥ ነገርየው ወደኛ እንዲመጣ ማድረግ እንችላለን። ሁኔታዎች እስከሚቀየሩ ድረስ ሳይሆን ነገሮችን የምንጠብቀው እኛ ነን። ስሜታችንን ስቀይር አጽናፈ ዓለም ላይ ነገሮች በራሱ መንገድ ተቀይረው ነው ነገሮች ራሳቸው የሚቀየሩት። አሁን ብዙዎቹ ሰዎች ትልቁ ስህተት የሚሰሩት ምንድነው? ነገሮች ሁኔታዎች ራሳቸው እስከሚቀየሩ ነው ጊዜ የሚጠብቁት። ህገ ስበት የሚሰራው ነገሮች እስከሚቀየር ድረስ ሳይሆን የምትጠብቁት እናንተ ስሜታችሁን ስትቀይሩ ወይም ደግሞ ያላችሁን ፊሊንግ በውስጣችሁ የሚሰማችሁን ስሜት ስትቀይሩ አጽናፈ ዓለም ላይ ያሉ ነገሮች ወይም ከውጭ ያሉ ነገሮች ራሳቸው ወደ እናንተ ቫይብሬሽን እየተቀየሩ አትራክት ማድረግ ይጀምራሉ ወይም ደግሞ ወደ እናንተ መምጣት ይጀምራሉ ማለት። ስለዚህ ከምኞት ውጡ፣ ከምኞት መውጣት፣ ከሐሳብ መውጣት። አንድ ነገር ሰቡት፣ እቀዱት። ግን በማሰብና በማሰላሰል ብቻ ነገሮች አይሳኩም። ከማሰብና ከማሰላሰል ከመመኘት ወጣችሁ ነገርየው እንደተሳካና እንደመጣ አድርጋችሁ ቀድማችሁ ፊል ስታደርጉ ያንን ስሜት ስትፈጥሩት ቫይብሬሽን ይፈጠራል። ዓለም የሚሰራው በቫይብሬሽን በመሰማት ነው።
ያ ነገር እንደመጣ አድርጋችሁ ቀድማችሁ ስሜቱን ስትፈጥሩት ነው ነገሮች ወደ እናንተ ራሳቸው መግለጥ የሚጀምሩት ወይም መምጣት የሚጀምሩት ማለት ነው። ስለዚህ ህገ ዩኒቨርስ ወይም ደግሞ አጽናፈ ዓለም ህግ ትልቁ ሚስጥር የሚባለው እዚህ ዓለም ላይ ይሄ ሚስጥር ነው። ወይም ሎው ኦፍ አትራክሽን የሚሰራው በዚህ መልኩ ነው። ምናልባት የተለያዩ ፖድካስቶች ላይ የተለያዩ መጽሐፎችን አንብባችሁ ሊሆን ይችላል፣ ወይም የተለያዩ ሰዎች ስለ ሎው ኦፍ ቫይብሬሽን ወይም ደግሞ ስለ ሎው ኦፍ አትራክሽን ብዙ ነገሮች ብለዋችሁ ሊሆን ይችላል። የተለያዩ ፖድካስቶችን የተለያዩ ሚዲያዎች ላይ ስለ ሎው ኦፍ አትራክሽን ብዙ ነገር ሰምታችሁ ሊሆን ይችላል። ሎው ኦፍ አትራክሽን የሚሰራው ግን በማሰብና በመመኘት ሳይሆን ነገርየውን ፊልም ማድረግ ነው፣ በመሰማት ነው። የተሰማችሁ ነገር ነው የእናንተ ህይወት ወይም የተሰማችሁ ነገር ነው የወደፊት ህይወታችሁን የሚያመጣው ማለት ነው። ስለዚህ ሁኔታዎች እስከሚቀየሩ ከምትጠብቁ ሁኔታዎችን የምትቀይሩት እናንተ አሁን ላይ ሆናችሁ ዛሬ ላይ ሆናችሁ ስሜታችሁን ከምትፈልጉት ነገር ጋር አላይን ስታደርጉና ያንን ስሜት ቀድማችሁ በውስጣችሁ ስትፈጥሩት ነገሮች ወደ እናንተ ራሳቸው መግለጥ ይጀምራሉ ማለት ነው። ማወቅ ብቻውን ዋጋ የለውም ማለት ነው። ስላወቃችሁ ስለተመራመራችሁ አንድን ነገር ሌት ከቀን ስላሰባችሁና ስላሰላሰላችሁ ነገሮችን ዲል ታደርጋላችሁ ወይም ደግሞ ነገሮች ወደ እናንተ እንዲመጡ ማድረግ አትችሉም ማለት ነው። ወደ እናንተ እንዲመጣ የምታደርጉበት ትልቁ በር ወይም ትልቁ ሚስጥር ስሜት ነው። ስለዚህ ሎው ኦፍ አትራክሽን የምንለው ወይም ደግሞ የአጽናፈ ዓለም ህግ ይሄ ነው። የዛሬ ቪዲዮአችን ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ሰላም።